የዛሬ ጉዜ ከአዲስ አበባ ወደ ሰሜናዊቷ ኮከብ መቀለ ነው። ይህ ከቦታ ለውጥ በላይ ነው። ወደ ታሪክ የሚደረግ ጉዞ። ሕይወቱና ትሩፋቱ ከዚች ምድር ጋር ያስተሳሰረ መሪ የሆነውን የንጉሥ አፄ ዮሐንስ አራተኛ ቤተ መንግሥት ለመጎብኘት እየተጓዝኩ ነው። መንገዱ ከአዲስ አበባ እየራቀ ሲሄድ ወደ ቀድሞው ዘመን ይመልሰናል። አመራር የተፈተነበትና የወደፊቷ ኢትዮጵያ ዕጣ ፈንታ መሰረት ለመጣል የተደረገው እልህ አስጨራሽ ትግልና መስዋዕትነት ወደ ተከፈለበት ጊዜና ቦታ ነው የምንሄደው። ይህ መቀሌ ነው። ታሪክና የዕለት ተዕለት ኑሮ ጎን ለጎን የሚኖርባት በጽናትና በትዝታ የተቀረጸች ከተማ። መቀለ በሰሜን ኢትዮጵያ የሚገኙት ታሪካዊ ማዕከላት አንዷ ሆና የስልጣን የስትራቴጂና የጽናት ምልክቶችን ተሸክማለች። በዚህ ከተማ አፄ ዮሐንስ አራተኛ የስልጣን መቀመጫቸውን አቋቁመዋል። አሁን የምንጎበኘው ያለው ቤተ መንግስት ድንጋይና ግንብ ብቻ አይደለም፣ የአመራር የትግል እና የብሔራዊ ቁርጠኝነት ምልክት ነው። የኢትዮጵያ ነጻነት ጠባቂው ንጉሠ ነገሥት አፄ ዮሐንስ አራተኛ ካሳ ምድራ በትግራይ ተንቤን በ1837 ተወለዱ። በኢትዮጵያ ቆራጥና ዲሲፕሊን ካላቸው መሪዎች አንዱ ነበሩ። ስልጣን ላይ የወጡት አገሪቱ በውስጥ ተከፋፍላ በውጭ ኃይሎች ስጋት በነበረችበት ወቅት ነው። ተቀናቃኝ ገዢዎችን ድል ካደረጉ በኋላ በ1872 በአክሱም የኢትዮጵያ ነገሥታት ንጉሠ ነገሥት ሆኑ። የአፄ ዮሐንስ አገዛዝ ዘመን የሚታወቀው ለአገር አንድነትና ሉዓላዊነት በነበራቸው ጠንካራ ቁርጠኝነትና መስዋዕትነት ነው። አፄ ዮሐንስ አራተኛ ያተኮረው ማዕከላዊ ስልጣንን በማጠናከርና በግዛታቸው ውስጥ ስርዓትን በማስጠበቅ ላይ ነበር። ኢትዮጵያን ከውጭ ወረራ በተሳካ ሁኔታ በመከላከል የግብፅ ኃይሎችን በጉንደት በ1875 እና በጉራ በ1876 ጦርነትን ድል አድርገዋል። እነዚህ ድሎች የኢትዮጵያ ለውጭ ቁጥጥር እንዳትገዛ ጠንካራ መልእክትን አስተላልፈዋል። አፄ ዮሐንስ አራተኛ በዲስፕሊንና በጀግንነት በመምራት ከግል ምቾት ይልቅ ለሀገር ደህንነት ቅድሚያ ሰጥተው ብዙ ዘመቻዎችን ራሳቸው መርተዋል። እንደ አውሮፓውያኑ አቆጣጠር በ1889 በመተማ ጦርነት የኢትዮጵያን ሲከላከሉ ቆስለው አንገታቸውን ለሀገር ሰጥተዋል። የእርስዎ አመራር እና መስዋዕትነት የኢትዮጵያን ነጻነት በማስጠበቅና ለወደፊት አንድነት መሰረት በማዘጋጀት ወሳኝ ሚናም ተጫውተዋል። አፄ ዮሐንስ አራተኛ ለኢትዮጵያ እጅግ ፈታኝ በሆነበት ወቅት በቆራጥነት የቆሙ መሪ እንደነበሩ ይታወሳል። አሁን በቤተ መንግሥት ሙዚየም በር ላይ ነኝ እና ካፍታ ቆይታ በኋላ አስጎብኚው ስለ አፄ ዮሐንስ አራተኛ ታሪክና የጀግንነት ሕይወት ሁሉንም ነገር ይነግረናል። የትም እንዳትሄዱ ተከተሉኝ። ደብረ ዳሞ ለአፄ ዮሐንስ በስጦታ መልክ የመጣ ቅርስ ነበረ። 14 ምስሎች አሉት። እነዚህ 14 ምስሎች አቡነ አረጋዊ በየወሩ የምናስብበት ወይም የምናከብርበት ቀን ነው የሚያሳዩን። እንግዲህ እዛ ላይ የምታየው የመጀመሪያው ምስል ደግሞ ደብረ ዳሞ ገዳሙ ገመድ ተጠቅመን እንዴት ስንወጣ እንደምንጠቀምበት ነው የሚያሳየን። የደብረ ዳሞ ዋናው መውጫ መንገዱን ነው የሚያሳየን። እንግዲህ ይሄኛው በመጨረሻ 6ኛ ክፍለ ዘመን የተቀረጸ ጣውላ ነው። እሺ፣ ስራ ለአፄ ዮሐንስ በስጦታ መልክ የመጣ ነበረ።
በመጨረሻ 6ኛ ክፍለ ዘመን ላይ የተቀረጸ ነበር ማለት ነው። የደብረ ዳሞ ህንጸቱ ሲከናወን የጣውላ ስራዎችን ዲዛይን ለማድረግ የተጠቀሙበት ነበር። ይሄ አሁን እዛ ገዳም ላይ ሄደን ብናይ የጣውላ ስራዎችን በእነዚህ ምስሎች አጊጦ ይገኛል ማለት ነው። እና ይሄኛው በ19ኛው ክፍለ ዘመን አፄ ዮሐንስ ንጉሠ ነገሥት ኢትዮጵያ ሆነው ሲመጡ የተሰጣቸው ውድ ከሚባሉ ስጦታዎች አንዱ ነው ማለት ነው። ይሄኛው ደግሞ የንጉስ ቤተሰቦች ሴቶቹ ልዕልት የሚል ማዕረግ ሲሰጣቸው ሲለብሱ የነበረ የክብር ካባ ነው ማለት ነው። ልዕልት የሚል ማዕረግ ሲያገኙ እንደዚህ አይነት አላው ሲለብሱ ነበር። እዚህ ጋር አፄ ዮሐንስ እስከነፈረሳቸው አሉ። እንግዲህ አፄ ዮሐንስ ካሳ ምርጫ ወይም በዝብዝ ካሳ ተብሎ ይጠሩ ነበር። በኋላ ነው ንጉሠ ነገሥት ዮሐንስ አራተኛ ተብሎ የነገሱት ማለት ነው። እንግዲህ ፈረሳቸው ደግሞ አባ በዝብዝ ተብሎ ይጠራ ነበር፣ የፈረሳቸው ስም ማለት ነው። ካሳ ምርጫ እናታቸው ወይዘሮ ስላሴ ድምፁ ይባል ነበር። አባታቸው ሽምርጫ ተንቤን ይባል ነበር። ተንቤን በ1829 የተወለዱ ነበሩ። ካሳ ምርጫ እንግዲህ ንጉሠ ነገሥት ዘኢትዮጵያ ሆነው የመጡት በ1864 ነበረ። ከ1864 ከ1881 ንጉሠ ነገሥት ዘኢትዮጵያ ሆነው ይሄ ቤተ መንግስታቸው አሰርተው ሌሎችም እንደ መኖሪያ ቤታቸውና ዋናው መውጫ በር ያልነው በቅድም አሰርተው ይሄንን 17 ዓመት ገዝተውበታል ማለት ነው። እዚህ ጋር ስንመጣ የንጉስ ሰሎሞንና ንግስተ ሳባ ታሪክ ነው የሚያሳየን ሙሉ እስከ ቀዳማዊ ምኒልክ ታቦተ ጽዮን እስኪያመጡ ድረስ ማለት ነው። እንግዲህ ይሄኛው እኛ የሰሎሞን ዘር ሐረግ አለን ብሎ ያምኑ ስለነበረ ሰሎሞናዊ ስርወ ንግስነት ይከተሉ ነበርና ያ ለመግለጽ እንዲህ አድርጎ በስዕል መልክ ይጠቀሙ ነበር ማለት ነው። አፄ ዮሐንስ የበቅሎ ኮረቻ ነው። አፄ ዮሐንስ በሰላም ጊዜ በቅሎ፣ ወደ ጦር ሜዳ ሲሄድ ደግሞ ፈረስ ይጠቀሙ ነበር። ልዩነታቸው ምንድነው? በቅሎ ረጋ ብሎ ነው የሚሄድ ምቾት እንዲሰጣቸው ማለት ነው። ፈረስ ደግሞ ፍጥነትና ጉልበት አለው። ስለዚህ ያ ወደ ጦር ሜዳ ይጠቀሙበት ነበር ፈረስ። በቅሎ ደግሞ በሰላም ጊዜ ክብረ በዓል ሲኖር ይጠቀሙበት ነበር። ይሄ የበቅሏቸው ኮረቻ ነው። እዛ ጋር የፈረሳቸው ኮረቻ አለ ማለት ነው። እዚህ ጋር ስንመጣ ይሄ እንስራ ነው። በ1950ዎቹ ነበር ወደዚህ የገባው። እንግዲህ ይሄ እንስራ ሰለክለክ አካባቢ ከአክሱም ወደ ሽሬ ሲሄድ የሚገኝ ቦታ ላይ ነው የተገኘው። እዛ ላይ ተገኝቶ ወደ ናይጄሪያ ወደ ኤግዚቢሽን ቀርቦ አሸናፊ ሆኖ አንደኛ በመውጣት ነው በሽልማት ወደዚህ ቤተ መንግስት የገባው ማለት ነው። እንግዲህ የድሮ እንስራዎች ኢቭን አሁንም ገጠር አካባቢ ሄደን የምናገኛቸው እንስራዎች በዚህ ሞልና ተመልሰህ በዚህ ነው የምትቀዳቸው። ይሄኛው ግን በዚህ ተሞልቶ በዚህ ከስር መቅጃ አለው ማለት ነው። የራሱ መቅጃ አያችሁት፣ ከስር የራሱ መቅጃ አለው። እዚህ ጋር ስንመጣ ለኢትዮጵያ ሕዝብ የተጻፈ ደብዳቤ አለ። ይሄ ደብዳቤ ለሚመለከተው ሁሉም ብሎ አፄ ዮሐንስ የጻፈ ደብዳቤ ነው። ምንድነው? አንድ ማርቲን ፍላድ የሚባል ስዊዘርላንዳዊ ካቶሊክ ሃይማኖት ኢትዮጵያ ውስጥ ለማስፋፋት ከአፄ ዮሐንስ ፍቃድ ለማግኘት ነበር የመጣውና አፄ ዮሐንስ ብቻ አይደሉም፣ አብዛኛው ነገስታት በዛን ጊዜ የነበሩ ነገስታት አዲስ የሚመጣ ሃይማኖት አይቀበሉም ነበርና አፄ ዮሐንስም ፍቃድ አልሰጡትም ለማርቲን ፍላድ። ስለዚህ ሰውየው ፍቃድ ሳይሰጠው ሲቀር ወደ ሀገሩ መመለስ ፈለገ ማለት ነው። መመለስ ሲፈልግ ምን ጻፉለት? የይለፍ ወረቀት ጻፉለት። ይሄኛው ነው ትክክለኛ የእጃቸው ጽሑፍ። አማርኛ እንደ ኦፊሻል ላንጉዌጅ የሥራ ቋንቋ አድርጎ ይጠቀሙበት ነበር። ይሄኛው በኋላ የተተረጎመ ነው ማለት ነው። ምን ይላል አማርኛው? መልእክተ ዘሲመ እግዚአብሔር ዮሐንስ ንጉሠ ነገሥት ዘኢትዮጵያ ወኩሉ አዲያሚያ አቶ ማርቲን ፍላድ ወዳጄ ነውና ደህና አድርጋችሁ ተቀብላችሁ ደህና አድርጋችሁ የሸኛችሁ ስደዱት። አገሩን የሚሄድ ነውና ምግቡንም መጠጡንም በያደረበት ስጡት ይላል። ሙሉ አገልግሎት እየሰጠ ህዝቡ እንዲሸኘው የጻፈ ደብዳቤ ነው። ኢትዮጵያ ውስጥ ምንም አይነት ጫና እንዳይደርስበት ማለት ነው። ያውችኛው የፈረሳቸው ያልናት ናት። የፈረሳቸው ኮረቻ ማለት ነው። እሺ እነዚህ እንያቸውና እዚህ ጋር ስንመጣ እንግዲህ የቤት መገልገያ እቃዎች አሉ። ይህ አዳራሽ በሶስት የተከፈለ ነው። ከፖለቲካው አስተዳደር ውጭ የግብዣ ስነ ስርዓት ይከናወንበት ነበር። እንግዶት ሲኖር፣ ክብረ በዓል ሲኖር ወይም ደግሞ ለማህበረሰቡ ግብዣ ሲኖራቸው
ለእንግዶች ማለት ነው ሲያስተናግዱበት የነበረ አዳራሽ ነው። አሁን የመጣንበት መኳንንትና መሳፍንት ሲገለገሉበት የነበረ ነው። ይሄ መሀል ላይ ያለው የሃይማኖት መሪዎች ሲገለገሉበት የነበረ ነው። በበር በኩል ደግሞ የጦር መሪዎች ሲገለገሉበት የነበረ ነው ማለት ነው። እነዚህ እንግዲህ ብርጭቆች ነበሩ እንዳልኳችሁ ጠፍቶ ነው እንጂ ብርጭቆቹ በዚህ አንስተው ለማህበረሰቡ የሚፈልጉትን አይነት ቅመም ያቀርቡበት ነበር ማለት ነው። ልክ እንደ ጨው፣ በርበሬ ማለት ነው። አሁን ሆቴሎች ላይ አለ፣ ትላልቅ ሆቴሎች ላይ እንደዚህ አይነት። ይሄኛው ደግሞ የአበባ ማስቀመጫ ነው። በውስጡ ጠረጴዛ ላይ ቁጭ ብሎ በውስጡ እዚህ ጋር አበባ ይደረግበትና ለጌጥ ሲጠቀሙበት የነበረ ነው። እዚህ ጋር የጠፈር አልጋ እያልን እንጠራዋለን። አፄ ዮሐንስ ሲገለገሉበት የነበረ ሳይሆን የመኳንንትና መሳፍንት የነበረ አልጋ ነው። የአፄ ዮሐንስ መኝታ ክፍላቸው ላይ ነው የምናገኘውና ይሄኛው መኳንንትና መሳፍንት በዘመኑ ሲገለገሉበት የነበረ ነው። ከላይ ስንመጣ አፄ ዮሐንስ እንዴት አድርጎ እንግዳ ይቀበሉ እንደነበረ እንግዳ አቀባበላቸው ምን ይመስል እንደነበረ የሚያሳየናል። እንግዲህ ይሄኛው ዲፕሎማት እንደነበሩም ያሳየናል። በዚህ በኩል ነጮች አሉ። የነሱን ሐሳብ በአስተርጓሚያቸውን አማካኝነት ሲሰሙ ነው የሚያሳየን ማለት ነው። እሺ ሳህኖች አሉ። እነዚህ ጎድጓዳ ሳህኖች የተለያዩ አይነት ወጥ ለማህበረሰቡ ቀንሶ ሲያቀርቡባቸው የነበሩ ናቸው ማለት ነው። ከኋላችን እዚህ ጋርም የሻይ ቡና እቃዎች የነበራሉ። እነዚህ የሻይ ቡና እቃዎች የነበሩ ናቸው። ብርጭቆች ጠፍተዋል ከዚህም ማለት ነው። እንግዲህ እነዚህ ብቻ ነው የቀሩት ማለት ነው። እዚህ ጋር ደግሞ እነዚህ ደግሞ የእንጀራ ትሪ ሳህኖች ናቸው። ከንግስት ቪክቶሪያ ለአፄ ዮሐንስ በስጦታ መልክ የተበረከቱ የቤት እቃዎች ነበሩ፣ መገልገያ እቃዎች ማለት ነው። እዚህ ጋር መሶቦች አሉ። እነዚህ መሶቦች በዘመኑ በግብር ስርዓት ሲገለገሉባቸው የነበሩ ናቸው። እንግዲህ ባህላችን የታወቀ ነው። ከቦ የመመገብ ባህል ነበረን እና ያኔ እስከ 8 ሰው ከቦ ሲመገቡበት የነበረ መሶብ ነው ማለት ነው። እዚህ ጋር ከፍ ላለ ስልጣን ላለው ሰው በሚመች መልኩ የተሰራች ወንበር አለች። ይሄ በቀኝ እጁ እንደፈለገ ተንቀሳቅሶ እንዲመገብ ተመግቦ ከጠገቡ በኋላ መጠጫው ከመሬት ጎንበስ ብሎ ከሚያነሳ እላይ ላይ ማስቀመጫ ያላት ተደርጋ ያሰራች ነች። ይሄ ከቀንድ የተሰራ ነው። ይሄኛው ከቀንድ የተሰራ በቆዳ የተሸፈነ ነው። ይሄ ጠጅ ይሞላለትና ራሱ ወደዚህ የቀነሰ ይጠጣ ነበር ማለት ነው። እሺ እዚህ ጋር የእናቶቻችን የልብስ አይነት ምን አይነት የባህል ልብስ ይለብሱ እንደነበረ የሚያሳየናል። ይሄ ባህላዊ አለባበስ የእናቶቻችን ማለት ነው። ይሄኛው ደግሞ ራያና እንደርታ በስፋት ሲያደርጉት የነበረ ሳን እንደርታ እያልን እንጠራዋለን በትግርኛ። ጫማ ነው፣ በተደራረቡ ቆዳዎች የተሰራ ነው ማለት ነው። አሁን በክብረ በዓል ጊዜ ምናምን ራያ አካባቢ ይጠቀሙበታል ማለት ነው። ይሄኛው ደግሞ ቄሶች ወረብና ሽብሻው ሲያቀርቡ ሲገለገሉበት የነበረ ነው። ያሬዳዊ አለባበስ ነው ማለት ነው። ጥንግ ድርብ እያልን እንጠራው ማለት ነው። እሺ እዚህ ጋር ደንበዣን አለች። እቺ ደንበዣን ከጣሊያን ወይን ይዛ ነበር የመጣችው። እዚህ ጋር ጠጅ መያዣ ይጠቀሙባት ነበር ማለት ነው። እቃዎች የመዝሙር መሳሪያ እቃዎች አሉ። እነዚህ የመዝሙር መሳሪያ እቃዎች በገና፣ ዋሽንት፣ ክራር፣ ማሲንቆ አለ እዚህ ጋር። እነዚህ በዘመኑ ሲገለገሉባቸው የነበሩ ናቸው ማለት ነው። እዚህ ጋር ደግሞ ድቤ አለች። ድቤ የእስልምና ሃይማኖት ተከታዮች የሚጠቀሙባት ማለት ነውና የአፄ ዮሐንስ ባለቤታቸው የእስልምና ሃይማኖት ተከታይ ነበሩ፣ ሙስሊም ነበሩ፣ ከአፋር ነበሩ። ቤተሰብ ወደዚህ ቤተ መንግስት ሲመጡ በክብር ሲገለገሉበት የነበረ ድቤ ነው ማለት ነው። አሁን በኢትዮጵያ ታሪክ ስናይ ትንሽ ከአፄ ዮሐንስ ታሪክና ከእስልምና ሃይማኖት ያለው ይጋጫል። ግን ቤተ መንግስት ሲመጡ ደግሞ ራሱ ትንሽ ያፈርሰዋል። በሮቹ እዩት። ይሄ ብዙ ጊዜ ክርስቲያን እምነት ላይ አይገኝም። ይሄ ቅርጽ በውጭ ሆናችሁ ስታዩት ደግሞ ከላይ ግማሽ ጨረቃ አርክ ነው ያለው የህንጻው ስትራክቸር። እዚህ ጋር የዝሆን ጥርስ አለ። እንግዲህ ይሄ የዝሆን ጥርስ በዘመኑ ለግብይት ሲውል የነበረ ነው። ሳንቲም ስላልነበረ በ19ኛው ጊዜ ክፍለ ዘመን ይሄኛው ውድ ከሚባሉ እቃዎች አንዱ ነበረ። በውድ ዋጋ ወደ አውሮፓ ይልኩትና የሚፈልጉት አይነት እቃ ደግሞ ወደ ሀገር ውስጥ ያስገቡበት ነበር ማለት ነው። ይሄኛው አንደኛው ውድነት ለማሳየት፣ ሁለተኛ ደግሞ እንደ ዴኮሬሽን እንደ ጌጥ ለቤተ መንግስት እንዲህ ተቀምጦ ቆይተዋል ማለት ነው። እሺ ወደ ውስጥ እንገባለን። እሺ እንግዲህ እቺኛዋ የቤተሰብ አዳራሽ ነች። የአፄ ዮሐንስ ቤተሰብ ብቻ ሲገለገሉባት የነበረች አዳራሽ ነች። ያንኛው ትልቁ አዳራሽ ዝምድና ያልነበራቸው ከንጉሱ ጋር ሲገለገሉበት የነበረ ነው። የአፄ ዮሐንስ ቤተሰብ ያልሆኑ ማለት ነው። እንግዲህ እዚህ ጋር ደግሞ የአፄ ዮሐንስ የቤተሰቦቻቸው ፎቶዎች ሲገለገሉባቸው የነበሩ ቅርሶች ነው የምናገኘው። ይሄ ምስል 3D ነው።
በዘመኑ ስሪድ እያልን የምንጠራው። በዛኔ ግን የራሱ ሃይማኖታውን ፖለቲካውን ትርጓሜ ሰጥቶ ነው የሳሉት ማለት ነው። አሁን እሷ በዛ በኩል እናስተያየው፣ እናንተ መሀል ላይ ሆናችሁ ሳይ፣ እኔ በዚህ በኩል ሁኜ ሳየው የአፄ ዮሐንስ ምስላቸው ወደ ሶስታችን ይዞራል ማለት ነው። ወይም ደግሞ ወደ ሶስታችን በአንድ ጊዜ ያያል። ስሪዲ ልክ እንደ ሞናሊዛ ማለት ነው። እና ይሄ ቀለሙ ልክ ላይ እንዳወራ ነው የእመቤታችን ስዕል ላይ የእጅ ስዕል ነው። ቀለሙ ራሳቸው ከአትክልትና ከአፈር ሲቀሙት የነበረ ነው ማለት ነው። አይዞርም ስሪዲ አይደለም። አፄ ዮሐንስ አሉ ልጃቸው ራስ አርአያ ሥላሴ ከሳቸው ጋሉ። ራስ አርአያ ሥላሴ ራስ ጉግሳ ይወልዳሉ። ራስ ጉግሳ ደግሞ ደጃዝማች ኃይለ ሥላሴ ዛጋ አስከነ ባለቤት ዲያቆን ስለሆኑ እሳቸው የሃይማኖት አክራሪ ስለሆኑ ፀጉራቸውን ተላጭተው ነው የነገሱት። መጀመሪያ ግን እዛ ላይ ስዕላቸው ላይ ፈረሳቸው ይዘው ሲሉ ያየ ነው። እሱ ላይ ያየ ነው እንትን ሽሩባ ነበራቸው ማለት ነው። ዮሐንስ አርአያ ሥላሴ ልጃቸው አርአያ ሥላሴ። ከዛ እዚህ ጋር ራስ ጉግሳ እንግዲህ ራስ ጉግሳ ወደ ጦር ሜዳ ስለወሰደ የነበረ የጦር ሜዳ ልብሳቸው እዚህ ጋር አለ። ይሄኛው የክብር ካባቸው ነው ማለት ነው። ያስከኝ ነው። አዎ መጠየቅ ጥሩ ነው። እዚህ ጋር እንግዲህ ይሄኛውን እንጀምረውና ይሄ የራስ ጉግሳ የክብር ቀሚስ እያልን ነው የምንጠራው። ልክ እንደ ቢጃማ ሲገለገሉበት የነበር ነው። ይሄኛው ቡትስ ጫማቸው፣ ይሄ ቡትስ ጫማቸው ነው። ይሄ የክብር ቀሚስ እያልን እንጠራዋለን። እንደ ቢጃማ ሲገለገሉበት የነበር ነው። እዚህ ጋር የራስ ጉግሳ እኛ የዛ ሰውዬ የሀበሻ ልብስ ይመስላል ግን የእሳቸው የክብር ቀሚስ ነው። በዚህ ዘንጥ ነበር። የልጅ ልጅ እንደዚህ እኮ ነው እየሄድን ያለው። ልጅ የልጅ ልጅ የልጅ ልጅ ልጅ ደጃዝማች ኃይለ ሥላሴ የልጅ ልጅ ልጅ ማለት ነው የአፄ ዮሐንስ። እሷ ደግሞ ቀጥታ የአፄ ኃይለ ሥላሴ የተፈሪ መኮንን። እዚህ ጋር አሁን ደጃዝማች ኃይለ ሥላሴ ስለሚል ማዕረጋቸው ንጉሥ ኃይለ ሥላሴ አይደለም፣ ስም ተማሳስሎ ነው እንጂ እኚህ የአፄ ዮሐንስ የልጅ ልጅ ልጅ ነው የሚሆኑት። እሷ ደግሞ የአፄ ኃይለ ሥላሴ ልጃቸው ነው የምትሆነው። ልዕልት ዘነወርቅ ኃይለ ሥላሴ ነው ስሟ። እንግዲህ በዘመኑ አንድ ንጉሥ ቤተሰብ ከሌላኛው ንጉሥ ቤተሰብ የነበራቸውን ፖለቲካዊ ልዩነት፣ ጥላቻ ምናምን ለመፍታት እንደዚህ አይነት ፖለቲካል መረጃ ያልን እንጠራው ወይም ደግሞ አንሳሉ መንገሻ ዮሐንስ እኚህ ሰው ይወልዳሉ፣ ራስ ስዩም ይወልዳሉ። ራስ ስዩም ለአሁን በሕይወት ያሉ ይወልዳሉ ማለት ነው። የእኚህ ሰው የልጅ ነው በሕይወት ያሉት 98 ዓመታቸው አካባቢ ነው። ትልቅ ናቸው። አዲስ አበባ ፈረንሳይ አዘጋኛቸው ዩቲዩብ ላይም አሁን ታገኛለህ። ይሄ በአፄ ዮሐንስ ዘመን እስከ ሚኒሊክ የነበረው ጊዜ ማለት ነው። እዚህ ጋር ራስ ስዩም አሉ። ራስ ስዩም ከ1938 እስከ 1953 በእኛ አቆጣጠር የትግራይ አስተዳደር የነበሩ ናቸው። ይሄ አሳ ጥርስ ነው። ለእሳቸው በስጦታ መልክ የመጣ የስዎርድ ፊሽ ጥርስ ነው። ይሄኛው የክብር ልብሳቸው ነው። ይሄ ሰውዬ ደግሞ ማን ይመስላችሁ? እሺ ሞሶሎኒ ነው። ጣሊያናዊ ሞሶሎኒ ነው። የሞሶሎኒ ምስል ከአንገት በላይ ማለት ነው። ራሱ አይደለም፣ የሞሶሎኒ ምስሉ ተሰርቶ ነው። እንግዲህ ይሄኛው ብሮንዝ ነው፣ ከብሮንዝ የተሰራ ነው። ታሪኩን ከአፄ ዮሐንስ ጋር ይገናኛል። ይሄኛው በሁለተኛው የዓለም ጦርነት ኢትዮጵያን ለመውረር ሲመጡ እንዲህ ሰርቶት ከጣሊያን ይዞት ነበር የመጡትና ለምንድን ነው ኢትዮጵያ ሙሉ በሙሉ ተቆጣጥረው ሐውልት ሰርቶ ለመግዛት ነበር ያቀዳቸው ዓላማቸው። በኋላ ሳይሳካላቸው ሲቀር ተንቤን አካባቢ ተማርኮ የቀረው ነው ይሄኛው ማለት ነው። ለራሱ ልዑል መንገሻ ከእንግሊዝ በስጦታ መልክ የተላከ ነበር ይሄኛው። ለራሱ ልዑል መንገሻ ከእንግሊዝ በስጦታ መልክ ተልኮላቸው ነበር ይሄኛው። እዚህ ጋር ደግሞ የራሱ ልዑል መንገሻ የራሳቸው አሁን በህይወት ያሉ ምስላቸው እስከነ ቤተሰቦቻቸው አለ። ያ ምስል ማለት ነው የራሱ ልዑል መንገሻ እስከነ ቤተሰቦቻቸው ነው። ነጭ ሪባን ያደረጉት እሳቸው ናቸው። እዛ ጋር ደግሞ የምናያት ነጭ የሀበሻ ልብስ የለበሰችው ሚስታቸው ማለት ልዕልት አይዳ ደስታ። እዚህ ጋር የአፄ ኃይለ ሥላሴ ቤተሰብና የራሱ ልዑል መንገሻ ቤተሰብ የአፄ ዮሐንስ ልጅ ቤተሰብ ማለት ነው። ይሄኛው የእሳቸው የክብር ልብሳቸው የነበር ነው። ኬፖ የባለቤታቸው የልዕልት አይዳ ደስታ የነበረች ነች ማለት ነው። ልዕልት አይዳ ደስታ ማለትም የአፄ ኃይለ ሥላሴ የልጅ ልጅ ነው የሚሆኑት ማለት ነው። እዛው ለዛው ነው የአንድ ንጉስ ቤተሰብ ከሌላኛው እንግዲህ መደማመር ነው። ራሱ ልዑል መንገሻ
ምስጥ የበላው ምናምን የበሰበሰ ተቀይሯል፣ ተሞልቷልም። ግን ያን የተሰራ ነው የኛ እሺ ያው እንግዲህ ይሄኛው የቅዱስ ገብርኤል ቤተክርስቲያን የነበር ነው። ያንኛው የቅዱስ ሚካኤል ቤተክርስቲያን የነበር ነው። እንግዲህ ዙፋኑ ሰዎቹ ሲገቡበት የነበረ ዙፋናቸው ነው የአፄ ዮሐንስ። ያ ዙፋን ፍርድና ውሳኔ ሲሰጡበት የነበረ ቦታ ነው። የአፄ ዮሐንስ ዙፋናቸው ነው። ፍርድና ውሳኔ ሲሰጡበት የነበረ ቦታ ነው። እንግዲህ እዛ ላይ ሆኖ ፍርድና ውሳኔ ሲሰጡ የተሳሳተ ፍርድና ውሳኔ እንዳይሰጡ እነዚህ ሁለቱም ቤተክርስቲያኖች ፊት ለፊት ቤተክርስቲያናቸው ዙፋናቸውን አሰርቶ ነው የተገለገሉት ማለት ነው። ከአስርቱ ትእዛዛት ውጭ እንዳይወርዱ ማለት ነው። እዚህ ጋር ትእዛዝ ሲሰጡ ይሄንን ፈሪሃ እግዚአብሔር እንዲኖራቸው ማለት ነው። ይሄኛው የቅዱስ ገብርኤል ቤተክርስቲያን የነበረ ነው። ያንኛው የቅዱስ ሚካኤል ቤተክርስቲያን የነበረ ነው። ታቦት ነበረ እዚህ ጋር። ታቦቶቹ አሁን ወደ ቅርብ ቤተክርስቲያኖች ነው የወጡ። የቅዱስ ገብርኤል አጠገባችን ተክለ ሃይማኖት ቤተክርስቲያን አለ፣ ወደዛ ነው የሄደው። የቅዱስ ሚካኤል ደግሞ ከፍ ብሎ ኪዳነ ምሕረት ቤተክርስቲያን አለ፣ ወደዛ ነው የሄደው ማለት ነው። እነዚህ እንግዲህ ከቀሩት ንዋየ ቅዱሳኖች መካከል ናቸው። ከእህቴ በጀርባዋ የንዋየ ቅዱሳን ማስቀመጫ የነበረ ቁም ሳጥን አለ። ንዋየ ቅዱሳኖቹ እዛ ላይ ነበር የሚቀመጡት። እዛ ያለው የእምነበረድ መስቀል ነው። ከእምነበረድ የተቀረጸ መስቀል ነው እዛ ላይ ያለው። እነዚህ ደግሞ ከእንጨት የተቀረጹ መስቀሎች ናቸው። እነዚህ የእንጨት መስቀሎችም አሉ ማለት ነው። በዘመኑ ሲገለገሉባቸው የነበሩ ናቸው ማለት ነው። ይህኛው የአፄ ዮሐንስ አትራኖስ ዙፋናቸው ላይ እናየዋለን። ያ ዙፋናቸው ላይ ያለው አትራኖሳቸው እንዲህ ገልጦ ከላይ ላይ ያስቀምጥና መጽሐፍ ቅዱስ ገልጦ ሲጸልይበት የነበረ ነው። ይህኛው የታቦት ማስቀመጫ ህንፃ መንብረ ታቦት እያልን የምንጠራው መንብረ እንዴት መስራት እንዳለባቸው ቅድሚያ በእንጨት እንዲያርጉ ዲዛይን ያደርጉ ነበር። ይሄ የህንፃው ስትራክቸር ነው። ቅድሚያ እንዲያርጉ ዲዛይን ያደርጋሉ። ከዛ ወደ ኮንስትራክሽን ይገቡ ነበር ማለት ነው። ይህኛው የቁም ክታብ እያልን የምንጠራው ብራና ላይ በግዕዝ የተጻፈ ነው ማለት ነው። የቁም ክታብ ማለት እንግዲህ በአንድ ሰው ቁመት ልክ ይቆረጥና ከዛ በኋላ በክርስትና ስሙ ይደገማል። ያ ሰው ህመም ሲሰማው ወይም ሲታመም የሚጸለይለት ማለት ነው። ይሄኛው የቅዱስ ሚካኤል ቤተክርስቲያን ያለው ነው። እዚህ ጋር ንዋየ ቅዱሳን ሲያስቀምጡበት የነበረ ተመሳሳይ ቁም ሳጥን አለ። እዚህ ጋር አትራኖስ፣ መዝሙረ ዳዊት፣ ጸናጽል፣ መቆሚያ አለ። በገናዎች አሉ፣ ጭራዎች አሉ። እዚህ ጋር የኢየሱስ ክርስቶስ ምስል ከአንገት በላይ አለ። የኢየሱስ ክርስቶስ ምስል ከአንገት በላይ ችንካር አድርጎ ማለት ነው። ይሄ ድንጋይ ላይ የተቀረጸ ነው፣ ከድንጋይ የተቀረጸ ነው። እዚህ ጋር ደግሞ የእመቤታችን ሙሉ ታሪክ በስዕል መልክ ሆኖ የእመቤታችን ሙሉ ታሪክ የሚያሳይናል። የእመቤታችን ስደት፣ የኢየሱስ ክርስቶስ ውልደት፣ ጡቶቿ ስትመገቡ፣ ከስር
ደግሞ የሰብአ ሰገል ጉዞ ማለት ነው። ይሄኛው እንግዲህ የእጅ ስዕል ነው። ገረማርያም ዋጋ የሚባሉ አንድ አባት ናቸው የሳሉት ማለት ነው። ቀለሙ ራሳቸው ከተፈጥሯዊ ነገር ከአፈርና ከአትክልት ቀምሞ ሲገለገሉበት ከነበረ ነው ማለት ነው። እሺ ወደ ዙፋናቸው እንቀጥላለን። ዙፋናቸው ነው። ዙፋን ችሎት እያልን እንጠራዋለን። አፄ ዮሐንስ ፍርድና ውሳኔ ሲሰጡበት የነበረ ቦታ ነው። ከላይ ጀምረን ስናይ ዘውዱ ከአንድ ወጥ እንጨት ከአንድ ትልቅ ግን ተፈልፍሎ የተሰራ ነው። ባይ ዘ ወይ እዚህ ህንፃ ላይ የምናገኛቸው እንጨቶች አብዛኞቹ የአበሻ ጽዶች ናቸው። ይሄ ጣውላ በሙሉ የአበሻ ጽድ ከደሳ የመጣ የአበሻ ጽድ ነው ማለት ነው። ይሄ ዘውድ ደግሞ ከአንድ ትልቅ ጽድ ተፈልፍሎ የተሰራ ነው ማለት ነው። በግራና ቀኝ ጦሮች አሉ። እነዛ ጦሮች አፄ ዮሐንስ ዙፋናቸው በወታደራዊ ኃይላቸው የተመሰረተ እንደነበረ ሲጠበቅ እንደነበረም ለማሳየት የተቀመጡ ናቸው። ይሄ ወንበራቸው ደግሞ ከንግስት ቪክቶሪያ ለአፄ ዮሐንስ በስጦታ መልክ የመጣ ነው። ከእንግሊዝ በስጦታ መልክ የመጣላቸው ነበረ። እንግዲህ ወንበሩ ላይ የተለያዩ ምስሎች አሉ። የየራሳቸው መልእክት አላቸው። አሁን አናቱ ላይ ካያቸው ሁለት እርግብ ወደ አንድ ክብ የሚበራሉ። እርግብ የሰላም ተምሳሌት ናት ተብሎ ነው የሚታመንባትና አፄ ዮሐንስ የሰላም ተምሳሌት እንደነበሩ ለማሳየት ያስቀመጠቻቸው ናቸው። ከዛ ዝቅ ብሎ ደግሞ ትከሻቸው ማስደገፊያ አካባቢ ተክሊል አለ፣ የሃይማኖት ተክሊል። እሱ ደግሞ አይተሽዋል። አፄ ዮሐንስ ለሃይማኖታቸው ጽኑና ታማኝ እንደነበሩ ነው የሚያሳየን ያን። ከዛ ቀጥሎ ከተክሊል ስር ከአዚምባዎች እንደዚህ ታቅፎ ንጉሠ ነገሥት ዮሐንስ ንጉሠ ዘኢትዮጵያ የሚል ግማሽ ጨረቃ ላይ የተጻፈ ጽሑፍ አለ። እንግዲህ ያንኛው አፄ ዮሐንስ ከመንገሳቸው በፊት ካሳ ምርጫት ወይም ደግሞ በዙስ ካሳ የሚል ስያሜም ነበራቸው። ንጉሠ ነገሥት ዘኢትዮጵያ ሆነው ሲመጡ በ1864 በአቡነ አትናቴዎስ የተሰጣቸው አክሱም ጤና ላይ ስያሜ ነው ማለት ነው። ከዛች ጽሑፍ ዝቅ ብሎ ከአዚምባዎቹ ከፍ ብሎ ካፒታል አር አለ፣ እንግሊዝኛ ፊደል ካፒታል አር አለ። ያ ካፒታል አር ከሁለት ስትከፍሉት ወደ ቀኝ ከይ ትወጣለች። አርከይ አብሪቬሽን አርከይ ሮያል ካሳ የመጀመሪያ ስማቸው በአብሪቬሽን ማለት ነው። ከዛ እጃቸው ማስደገፊያ ላይና የወንበሩ እግር ላይ አንበሳዎች አሉ። አንበሳ የጀግንነት ተምሳሌት ማለት ነው። እዚህ ጋር የጸሐፊ እዚህ ጋር ደግሞ የአማካሪ የነበሩ ወንበሮች ደግሞ አሉ ማለት ነው። እሺ ወደዚህ እንቀጥላለን። እዚህ ጋር እንግዲህ ደጃዝማች ካሳ ተብሎ እየተጠሩ መጀመሪያ ከመንገሳቸው በፊት የተጠቀሙባቸው ሁለት ማህተሞች አሉ። በኋላ ንጉሠ ነገሥት የኢትዮጵያ ከሆኑ ደግሞ እነዚህ 5 ማህተሞች ተጠቅሟል። ማህተማቸው ላይ አረብኛና ግዕዝ ጽሑፍ አለ። ግዕዙ ንጉሠ ነገሥት ዮሐንስ ንጉሠ ዘኢትዮጵያ ነው የሚለው፣ አረብኛው ደግሞ መልእክት አልሐብሽ የአበሻ ንጉሥ የሚል ትርጉም አለው ማለት ነው። እነዚህ በተለያየ ጊዜ የቀያየው የተጠቀሙባቸው ማህተሞቻቸው ናቸው ማለት ነው። የአፄ ዮሐንስ ማለት ነው። እዚህ ጋር ስንመጣ እንግዲህ የኛው የአፄ ዮሐንስ የክብር ልብስ ነው። አፄ ዮሐንስ እዚህ ቁጭ ብሎ ፍርድና ውሳኔ ሲሰጥና በሰላም ጊዜ ስለውስጥ የነበረ ክብረ በዓል ሲኖር ስለውስጥ የነበረ የክብር ልብሳቸው ነው። እዚህ ጋር ደግሞ የተለያየ ዶክመንት ሲያስቀምጡበት የነበረ ሸልፋቸው አለ። የዶክመንት ማስቀመጫ እዚህ ቁጭ ብሎ ፍርድና ውሳኔ የሰጡበት ወረቀት፣ ደብዳቤዎቻቸው፣ ደፍታ ነገሥት፣ ክብረ ነገሥት ያሉ መጽሐፍቶች ሲያስቀምጡበት የነበረ ነው። ተዘግቶ ስናየው የውሸት በር ነው የሚመስለው ከሌሎች በሮች ጋር ተመሳሳይ ዲዛይን ስላለው ማለት ነው። እዚህ ጋር ስንመጣ አንዲት ደብዳቤ አለች። ወደ መሐመድ ጦፊቅ የጻፋት ወደ ግብጽ የተጻፈች ደብዳቤ ነች። እንግዲህ አፄ ዮሐንስና ግብጾች አፄ ዮሐንስ ስልጣን ላይ በነበረበት ራሱ ከባድ ጦርነቶች አሳልፈዋልና መሀል ላይ በ1872 ለአፄ ዮሐንስ እኔ እናንተ በድብቅ እንታረቅ ወይም በስርቆት እንታረቅ የሚል ደብዳቤ ልክላቸውና መሐመድ ጦፊቅ ለዛ የሰጡት መልስ ነው። ምን ይላል? መልእክተ ዘሲመ እግዚአብሔር ዮሐንስ ንጉሠ ጽዮን ንጉሠ ነገሥት ኢትዮጵያ ይድረስ መሐመድ ፋቃዊ እንዴት ሰነበት? እኔም ሰራዊቴም ሁሉ እግዚአብሔር ይመስገን ደህና ነኝ። የሰደድልኝ ደብዳቤ ደረሰኝ። እርቅ እንታረቅ ብለህ ደብዳቤና ሰው የላክብኝ ሰርቃችሁ ወቅታችሁኝ። ነገስታቶች ሳይሰሙት ነገስታችሁ ሰሙታል እንጂ መልሰን በስርቆት እንታረቅነን እርቅማ እንዳትሉ። ነጋዴ ከልክላችሁ የሰው ሀገር ይዛችሁ የኔና የናንተ ነገር ነገስታችሁ ሰሙታል ይላል። በ1872 ሳመራ ላይ አፋር ሆኖ የጻፉት ደብዳቤያቸው ነው ማለት ነው። አስተዳደራቸው ላይ ምን ያህል ግልጸኝነት እንደነበረ ያሳያል ደብዳቤው። እዚች ጋር ስንመጣ እንግዲህ አፄ ዮሐንስ እነዚህ ቤተክርስቲያኖች ያየናቸው ማለት ነው። እዛ ላይ ሲጸልይባት የነበረች አትራኖት እቺ ነች። ከእንጨት የተሰራች ወርቅ ቅብ ነች ማለት ነው። ያው እዚህ ቁጭ ብሎ ፍርድና ውሳኔ ሲሰጡ ያው ፊት ለፊታቸው ነው ፈሪሃ እግዚአብሔር እንዲኖራቸው በቅድም እንዳልነው የሰሩት ቤተክርስቲያን ነው ማለት ነው። እዚህ ጋር ስንመጣ ደግሞ አፄ ዮሐንስ ወደ ጦር ሜዳ ሲዘምቱ ወደ ጦር ሜዳ ሲሄዱ ሲለብሱ የነበረ የጦር ሜዳ ልብሳቸው አለ። ላይኛው አንበሳ ቆዳና ጎፈር የተሰራ ነው ማለት ነው። እዚህ ጋር ስንመጣ የአፄ ዮሐንስ አጭር ምንሽር ወይም ደግሞ ሳንጃ አልቢን እያልን እንጠራታለች። እችኛዋ ቃታዋ ወርቅ ነች፣ ምላጯ ወርቅ ነች።
ሳንጃም አለው፣ የራሱ ታጣፊ ሳንጃ አለው። ይሄኛው ደግሞ ሽጉጣቸው የነበረ ነው። ይሄ የአፄ ዮሐንስ የራሳቸው ሽጉጥ የነበረ ነው። እቺኛዋ ደግሞ የውሃ መያዣ ኳዳ ከቀንድ የተሰራች ከእንስሳ ቀንድ ነው የሚሰራው፣ ከበሬው እንከላል። ከዛ በቆዳ ይሸፈናል። ወደ ጦር ሜዳም ወደ ተለያየ አካባቢ በምክንያት ሲጓዙ ውሃ ይዘበት ሲሄድ የነበረ ነው። ውጭ ላይ ሽንት ቤታቸው የነበረች አለች፣ የግል ሽንት ቤታቸው እንወጣለን ያታለን። ማሽ ታማታቸው ነው። ይሄኛው የራሱን መንገሻ በአፄ ኃይለ ሥላሴ ጊዜ እስከ ደርግ ጊዜ የትግራይ ገዢ ነው የነበሩና የእሳቸው እንደ ጽሕፈት ቤቱ እንደ መኖሪያ ቤት ይሄኛው እድሳት አድርጎ ማለት ነው። ይሄ ቤተ መንግስታቸውን አድሰው የአፄ ዮሐንስ ቤተ መንግስት አድሰው ወደዛ ነው የወጡት። ያ እንደ መኖሪያ ቤት እንደ ጽሕፈት ቤት ሰርቶና እዛ ላይ እስከ ደርግ ጊዜ የትግራይ ገዢ ሆኖ ተጠቅሞበታል። ከዛ በኋላ ኢህአዴግ ከመጡ በኋላ ደግሞ ኢህአዴግ እንደ ፕሬዚደንሻል ገስት ሃውስ ነው እስከ ቅርብ ጊዜ ያገለግል ነበር። ያንኛው ህንጻ ውስጥ እሱ ጋር ያለው አንተ ጋር ያለው እዚህ ጋር አትክልቱ መሃል ላይ ያለው ይሄ ራሱ ባይዘው ድንጋይ አቀማመጡ እዩት፣ ለየት ይላል። ሌላ እኛም ዳቆ አሰራር ይልማ ያንኛው መልክ ነው። ይሄ ግን አቀማመጡ ለየት ይላል። ምን መሰለ ያን ሲያሰሩት ሞሮኮያን አማካሪዎች አምጥቶ ነበረ። አፄ ዮሐንስ ይሄ ህንጻ ሲያሰሩት ሞሮኮያን ባለሙያዎች አስመጥቶ ነበርና ሞሮኮያኖቹ ንጉስ ሆይ እኛ የምንችለው ሞሮኮያን ስታይል ነው፣ የኛ የሙስሊም ቅርጻ ቅርጽ ነው የምንችለው፣ እርሶ ግን አክራሪ ኦርቶዶክስ ናቸው፣ በምን መልክ እንስራው ሲሏቸው እንዴ ይሄ ቤተ መንግስት የኔ ብቻ አይደለም የማህበረሰቡ ነው፣ የእስላሙ የክርስቲያኑ የሁሉም ነው። መኖሪያ ቤቴ ግን የግሌ ነች፣ እኔ እስካለው የምኖርባት ናት። ስለዚህ እሷ በኔ ፍላጎት በኔ እምነት ትሰራለች። ያ ግን በሁሉም በፈለጋችሁ ታርጉት ሳሏቸውና የሁሉም ቅርጽ የያዘ ነው። የመስቀል ቅርጽ ያለው አሁን መስኮቶች ስታያቸው ሲዘጋ ማለት ነው ይሄው የመስቀል ቅርጽ አለው። በሩ ሞሮካን ስታይል አለው። ከላይ ደግሞ በግልጽ የሚያሳይ የመስቀል ቅርጽ ማለት ልክ እንደኛው ማለት ነው እና በእንደዚህ አይነት አሰራር ነው የሰራው። ዮሐንስ አራተኛ ነው የሚባሉ። ዮሐንስ አንደኛ፣ ዮሐንስ ሁለተኛ፣ ዮሐንስ ሶስተኛ የፋሲለደስ ዘር ናቸው። አራተኛ ደግሞ ከትግራይ የሹምርጫ ተንቤን ዘር ማለት ነው። እሺ ይሄኛው እንግዲህ ክላሱ መኝታ ክፍላቸው ቀጥታ ወደዚህ የመጣ ነው። ቅርሱ ወዳለበት ነው የመጣ ነው እንጂ ከስር 3 ክላሶች አልፈን ነው የመጣ ነው። ከዚህ ስር የበቅሎ የነበረ ጋጥ አለ። ይሄ መሃል ላይ ስፔስ ያለው ከስር ክችን ነው። እዛኛው ሳሎናቸው አለ ፊት ለፊታችን። ከዛ ሳሎን ስር ደግሞ የፈረስ የነበረ ጋጥ አለ። ስለዚህ ከስር 3 ከዚህ 2 5 ክላሶች የያዘ ነው ማለት ነው። ይሄ መኝታ ክፍላቸው ነው፣ አልጋቸው ነው ይሄኛው ደግሞ ማለት ነው። እንግዲህ ይሄ አልጋ መውጫ መሳለል ነበረው፣ በመሳለል ነበር የሚወጡት። ከፍ ያለም ነው፣ ስልጣናቸው ከፍ ያለ ስለሆነ በስልጣናቸው ልክ የተሰራ ነው። ትራሳቸው እዚህ ጋር አለ። ትራሳቸው የአንበሳ ፀጉር የሞላ ነው። ይሄ ተንቀሳቃሽ ነበረ። ቆዳው ሙሉ በሙሉ ይፈታ ነበር፣ እንጨቱም ይወልቅ ነበረ። ከዚህ ወደ ሌላ ቦታ ሲሄዱ ሙሉ በሙሉ ፎቶ ገነጣጥሎ ይዞት ይሄድ ነበር ማለት ነው።
ላይ ንጉሠ ነገሥት የኢትዮጵያ ሆኖ ወደ ስልጣን ሲመጣ የተሳለ ስዕል ነው ይሄኛው ማለት ነው። በንግስና ሰዓታቸውን የተሳለ ስዕል ነው። ላይ ያለው ለመብራት ሲገለገሉበት የነበረ ፋኖስ ነው። እዚህ ጋር እንግዲህ ሁለቱም ቅርሶች ተቀመጡበት እንጂ ይሄኛው የልብሳቸው ማስቀመጫ ቁምሳጥን ነበረ ማለት ነው። ቁምሳጥን ነበረ። ይሄ በር ነበር። በሩ ስለተገነጠለ ነው እንጂ ላይ እንዳየናቸው በር ነበር። ሳሎናቸው ነው። ብዙ ቅርስ የለውም። እዚህ ጋር የነበሩ ቅርሶችን በቅድም እንዳወራ ነው ጠፍቷል፣ የሉም። በሩም እንደምታይ ተሰውረዋል ማለት ነው። እዚህ ጋር አንድ ደብዳቤ ነው ያለችው። እቺ ደብዳቤ ወደ መሐመድ ራቲብ የተጻፈች ነች። ምክንያት ነች። ምንድነው የምትለው? መልእክተ ዘሲም እግዚአብሔር ዮሐንስ ንጉሠ ነገሥት ኢትዮጵያ ወኩሉ አዲያም ሃይድረስ ራቲብ ፓሻ ሊቀ ሰራዊት ዘምስር እንዴት ሰነበት? እኔም ሰራዊቴም ሁሉ እግዚአብሔር ይመስገን ደህና ነኝ። ደብዳቤውም እስካሁን መዘግየቱ እኔ ወዲህ ገዝግሼ ስመጣ አስተርጓሚ አሯሯጦ ያ ተገልብጦ እስኪመጣ ነው። የደብዳቤው ቃል መልካም ነው። ምላሹ ግን አለመስደዴ ወደ እስማኤል ፓሻ የሰደዱት ደብዳቤ ምላሹ ሳይመጣልኝ አይገባም ብዬ ነው ይላል። ምንድነው? አፄ ዮሐንስ ለስማኤል እየጠበቁ እያለ ይሄኛው ሌላ ይዘት ያለው ደብዳቤ ስለላከላቸው ከላይ ምክንያቶች ደረደሩ። ከስር ግን ጠበቅ አድርጎ ወደ እስማኤል ፓሻ ወደ አንተ ኃላፊ ወይ ወደ ንጉሥህ የጻፈው ደብዳቤ መልስ ካልሰጠኝ ላንተ መልስ መስጠት አይገባም ብዬ ነው ብሎ ጠበቅ አድርጎ ያዙት ማለት ነው። ያችኛዋ የቤተሰብ መውጫ በር እጅ አዋጅ ሲያውጁበት የነበረ ነው ማለት ነው። ሚዲያ ስላልነበረ እንደ ሚዲያ ይጠቀሙበት ነበር። ነጋሪቶች አሉ። ነጋሪቶቹን እየጎሰሙ ቅርብና ሩቅ ላለው ሰው መልእክት ያስተላልፋሉ። የኢትዮጵያ ሕዝብ ሆይ ኢትዮጵያ የተባለችው ሀገር አንደኛ እናትህ ናት፣ ሁለተኛ ክብርህ ናት፣ ሶስተኛ ሚስትህ ናት፣ አራተኛ ልጅህ ናት፣ አምስተኛ መቃብርህ ናት። እንግዲህ የእናት ፍቅር፣ የዘውድ ክብር፣ የሚስት የዋህነት፣ የልጅ ደስታ፣ የመቃብር ከባቢነት እንዲህ መሆኑን እወቅ። የታሪኩ መቼት ብዙም ያራቀ እና የበለጠ የግል ስሜት ያሳድራል። አወቃቀሮቹ፣ አቀማመጡና አጠቃላይ የተጻፉ እውነታዎች ጥሩ የህይወት ልምድ ይሰጣሉ። ይህ ጉብኝት ወደ ታሪካዊ ዘገባዎች ጥልቅና ሰፊ ዕውቀት ይጨምራል። ከዚህ ውስን ቦታና ህንፃ አመራር እንዴት እንደሚተገበር፣ በእነዚህ ግድግዳዎች ውስጥ እንዴት ውሳኔዎች እንደተላለፉ እና ጂኦግራፊ እንዴት በስልጣንና ስትራቴጂ ላይ ተጽዕኖ እንዳሳደረ ያሳያል። ይህ ስፍራ በአካል ማየት ብሔራዊ ታሪክን ከተጨባጭ እውነታ ጋር ለማገናኘት ይረዳል። እነዚህ ያሉ ታሪካዊ ቦታዎች መጪው ትውልድ ያለፈውን እንዴት እንደሚተረጉም ያስረዳል። እነዚህ ቦታዎች ያለፈውን ታሪክ ዛሬ እንዴት እንደሚከበር የሚገልጹ ማጣቀሻዎች ናቸው። ይህ ቤተ መንግስት ከሐውልት በላይ ነው። ባለፉትና በአሁን መካከል የውይይት መድረክ ነው። ዮሐንሰኒ ዮሐንስ ዮሐንስ ዮሐንሰኒ ዮሐንስ ዮሐንስ ጥበብ ሰለሙን ብጉሓቱ ዝተቋደሰ ሓዘን ወዲ ብርኩ ኸይተደበሰ ንዓት ሓውሓፍቱ ኸይተሓበሰ ዳስ ሓዘን መረቡ ከይፈረሰ ታወስ ደብሪ ዓዱ ኸይተቐደሰ ወራራይ ዓዱ መፂኦም ዝብል ወረ ምስ ነፈሰ ናብ መጎጎ ኸይወቕዐ ዝተለወሰ ናብ መቕሎ ኸይኣተወ ዝተኣለኸ ሕፍኒ ዓተር እኳ ተይሓመሰ ቅድሚ ደርሆ ነቆ ዝገስገሰ ምእንቲ ሃገር ክብል ደሙ ዘፍሰሰ ምንተ ህዝቡ ክብል ህይወቱ ዘሕለፈ ሰብ ደኸ ቀተለካ ሰወስተ ስላሰ ዮሐንስ 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 ሰፊሕ ተወላዲ ዓባይ ሳግላ ስርኢ ጉንዲ መብረቕ ሰማይ መንጐድጐዲ መሪሕ ሞት ክብሪ ዘውዲ ትርኪ ምስሪ ታይድዮም ዝወልግዲ ሽምካ ጥራሕ ኾይነዎም መሰንበዲ ቁኑዕ ፍትሑ ሚዛናዊ ፍርዲ እሙን ጓሳ ሓላዊ ዓዲ ልበማት መባእ ነርካ ንኻልኦት ግን ቀልዲ ካልኦት ግን
قلدي በጉብኝቱ ወቅት ዕውቀቱን በልግስና ላካፈለው በቦታው ላይ በትጋት ለነበረው አቶ ተስፋይ ያለኝን አድናቆት ልገልጽ እወዳለሁ። ምንም አይነት ክፍያ ሳይጠይቅ ወይም ሳይቀበል ታሪኩን በግልጽ በአሳቢነትና በአሳታፊነት አብራርተዋል። ስለ ርዕስ ጉዳዩ ያለው ጠንካራ ግንዛቤ ከትህትናና ከአክብሮት ምግባሩ ጋር ተዳምሮ ልምዱን በእጅጉ አበልጽጎታል። እንደሱ ያሉ አስተዋጽኦዎች ታሪክን ለመጠበቅና ለማካፈል እውነተኛ ቁርጠኝነትን ያንጸባርቃሉ። እናም ዕውቅናና ምስጋና ይገባቸዋል።